ሀዬ ሰላም ውድ የዩቱብ ቻናል ተከታታዮቼ እና ተማሪዎቼ እንግዲህ ዛሬ የመጣሁት ባለፈው የተፈተናችሁትን የሬሜዲያል ኤግዛም ሶሉሽን በማምጣት ነው። ስለዚህ በሶስት ፓርት አድርጌ ቪዲዮዎቹን እለቅላችኋለሁ። ቪዲዮዎቹን እየገባችሁ ላይክ እና ሰብስክራይብ ሼር እንድታደርጉልኝ እየጠየኳችሁ ቀጥታ ወደ ቪዲዮ ይገባለሁ። ወደ አንደኛ ጥያቄ እንሂድ። አንደኛው ጥያቄ which of the following is a solution set of equation 1/25 the power of x 2 times 0.04 the power of x equals 15 ይላል። first of all እችኛዋን simplify እናደርጋት ይሆናል ማለት ነው። and then let's go to the second one. The solution set of the system 4x minus 6 is equals to 3y 2x plus 3y is equals to 12. ይሄ በጣም ሲምፕል ነው ቢኮዝ ሲስተም ኦፍ ሊኒየር ኢኩዌሽን ሶ እቺን 3y እዚህ እናመጣታለን ማለት ነው። 6ን ደግሞ ወደዚህ እናሻግራለን። ስለዚህ ሲስተሙ ምን ይመጣል? 4x minus 3y is equals to 6 ይሆናል ማለት ነው። ስለዚህ እዚህ ጋር minus 3y ስናደርገው እዚህ ጋር minus 3y እዚህ ጋር 3y ስናደርግና እዚህ ጋር ደግሞ ፖዚቲቭ 6 ቦታ እናቀያይራለን። 6 እናደርገው minus 3y እና 3y ሲደመመሩ 0 ይመጣል። ከዛ ይሄና ይሄ ሲደመር 6 ይመጣል። 6x is equals to ይሄና ይሄ 18 so 6x is equals to 18 ስንል ምን ማለታችን ነው? xአችን 3 ነው። xአችን 3 ይመጣል ማለት ነው። ሶ ኤክሳችን 3 ይመጣል። ኤክስ 3 ከመጣ እንግዲህ ወይ ኤ ነው በቃ ሊሆን የሚችለው ቢኮዝ እዚህ ጋር ኔጌቲቭ 3 ነው የሚለው፣ እዚህ ጋር 2 ነው የሚለው፣ እዚህ ጋር ማይነስ 2 ነው የሚለው። ስለዚህ ኤ is a solution. This is very simple. So this is A. And the third one 2x cubed minus 3x squared minus kx minus 17 is divided by x minus 3 and the remainder is minus 2 ይላል። What's the value of k? So remainder theorem and apply የምናደርገው remainder theorem if the polynomial so minus is cancelled by minus and the value of k is 4. The first one is a closed right circular cone has a base radius of 2 cm and a slant height 3.2 cm. What is the total surface area? So to find total surface area, we need lateral surface area and the area of base. So this will exist on your material in grade 10 text. Just before that, let me sketch the figure of closed right circular cone. Here, the figure just this is altitude and this is slant height. Again, there is also a radius, and I want to show you the one which is on your grade textbook. Figure አለን እዚህ ስላንት height አለን radius አለን እንዴት አድርገን ደግሞ አስረኛ ክፍል ላይ ደግሞ አይነት ስኪል እንዳለ እናያለን ማለት ነው። እንግዲህ ባለው ይሄ ነው እንግዲህ ራይት ሰርኩላር ኮን ማለት ይሄ ነው። this one is height, this one is slant height, this one is radius. so lateral surface area ይሄ እዚህ አካባቢ ያለ lateral surface area pi rl ተብሎ ይሰጣል። total surface area ደግሞ pi r square plus lateral surface area of base ማለት ነው። እዚህ ጋር area of base አለ፣ እዚህ ጋር ደግሞ lateral surface area ነው። አንድ ላይ ሲደመሩ የሚሰጠን ነገር so pi r into r plus l pi r into r plus l ብለን ፎርሙላውን እንሰራለን ነው። so let's come to the solution. እዚህ ጋር ሁሉ ነገር ተሰጥቶናል። pi r into pi r አያችሁ እዚህ ጋር r is radius 2 pi ማለት into r plus l ያው እዚህ ጋር ቀጥታ ማለት radius እና l እንደምረን እናስቀምጠዋለን። አበቃ። so መልሱ ይሄ ነው የሚሆነው። ሌሎቹ አይሆንም፣ ይሄ አይሆንም፣ ይሄም አይሆንም because እዚህ ውስጥ ያለው r plus l ነው የሚለው l እዚህ ጋር ተሰጥቶናል። ይሄው r ደግሞ 2 ነው። ስለዚህ ይሄ 2 መሆን አለበት ማለት ሌሎቹ አይሆንም። Another one is number 5
is the lower and the upper base of frustum of regular pyramid are equilateral triangle of side length 3 cm by 2 cm long respectively. If the slant height is 4 cm, the following is lateral surface area of frustum ይላል። ይሄንንም እንሰራለን። እንግዲህ ይሄ ሬጉላር ፒራሚድ ኢኳላተራል ትሪያንግል ነው ብለዋል። ኢኳላተራል ትሪያንግል መጀመሪያ ፒራሚድ ማለት ምን አይነት ፒራሚድ ነው? ጀስት ፒራሚድ ማለት እንደዚህ ነው። ፒራሚድ ቤዙ ጀስት እዚህ ጋር ስዕሉ ላይ መስለን ይችላል፣ ግን እንግዲህ ፒራሚድ ነው ብለን እንወስደው። ይሄ ፒራሚድ ተቆርጧል ማለት ተቆርጧል፣ ፍረስተም ሆኗል ማለት ፍረስተም ሆኗል። ስለዚህ ይሄ ከዚህ በላይ ያለው ነገር ተቆርጦ እንትን ተደርጓል ማለት ነው። ይሄ ፓርት ብቻ ነው ያለው። ጀስት እዚህ ጋር እንደምትመለከቱት እዚች ጋር እንደምትመለከቱት ጀስት ወደ ታች ዝቅ ባደርግላችሁ ይሄ ነው ፍረስተም ማለት። ጀስት ይሄ ፍረስተም ኦፍ ፒራሚድ ተብሎ ይጠራል። ቤዝ አለ፣ የላይኛው ቤዝ አለ፣ የታችኛው ቤዝ አለ። የተቆረጠ ቦታ ላይ ይጠባል ማለት ነው። ይሄ አሁን ቤዛችን ምን ሲሆን ነው? ጀስት ስኩዌር ሲሆን ነው። እኛ ግን የተሰጠን ትሪያንግል ነበር። ይሄ ቤዙ ትሪያንግል ሆኖ በዚህ መልኩ ማለት ነው። ላተራል ሰርፌስ ኤሪያ በዚህ መልኩ እንፈልጋለን። ሃፍ ኦፍ ኤል ፒ ፕላስ ፒ ፕራይም። ፒ ፕራይም ማለት ፔሪሜትር ማለት ነው። ሰርከምፍራንስ ወይም ደግሞ ፔሪሜትር ብለን እንጠራዋለን። ሰርከምፍራንስ ሰርክል ሲሆን ነው፣ የኮን አይነት ሲሆን ማለት ነው። ስለዚህ የላይኛው ፔሪሜትር እና የታችኛው ፔሪሜትር ደምረን በሃፍ ኦፍ ስላንት ሄት ስናባዘው የምናገኘው ማለት ነው። ስለዚህ ጀስት እዚህ ጋር ሁሉም ነገር አለ። በዚሁ መሰረት ጥያቄውን እንሰራዋለን ማለት ነው። ሎወር እና አፐር ቤዙ አሁን እዚህ ጋር ተሰጥቶናል። ሎወር ቤዙ 3 ሴንቲሜትር ነው። ይሄኛው 3 ነው። ይሄ 3 ነው። ኢኳላተራል ስለሆነ ሁሉም ዘሴም ነው የሚሆነው። 3 ይሆናል። ሎወር ፔስ ፔሪሜትሩ 3 ሲደመር 3 ሲደመር 3 9 ይመጣል ማለት 9 ይመጣል። አፐሩ ደግሞ 2 ነው የሚለው 2 ሲደመር 2 ሲደመር 2 እንደገና ይሄም ትሪያንግል ነው የሚሆነው። አፐሩ ሲሚላር ነው የሚሆነው። ስለዚህ 2 ሲደመር 2 ሲደመር 2 6 ይመጣል ማለት ፔሪሜትሩ። የላይኛው ፔሪሜትር 6 ይመጣል። ስላንት ሄይቱ ተሰጥቶናል 4 ነው። ስላንት ሄይቱ 4 ነው። ስለዚህ lateral surface area ምን ይመጣል? it is half of slant height ቱ 4 ነው into 9 plus 6 ነው። 9 plus 6 because perimeter of upper ቤዙ 6 ነው። ፔሪሜትር ኦፍ ሎወር ቤዙ 9 ነው። ይሄ ደግሞ ስላንት ሄይት ነው። ይሄ ደግሞ ሃፍ ነው ማለት ነው። ፎርሙላ እዚህ ጋር እንደምትመለከቱት just this is a formula። በዚህ ፎርሙላ መሰረት አንሰራችንን እንሰራለን ማለት ነው። what's the solution? look by 2 1 by 2 2 ስለዚህ 2 እዚህ ጋር አለን ማለት ነው። 2 አለን እዚህ ጋር 9 እና 6 15 ሲባዛ በ2 30። ስለዚህ ይሄ ነው መልሱ።